ሁለተኛ አልጠይቅ በቃ እሱ እንኳን በቂ መልስ ጠይቅሽ። አግኝቻለሁ። አዎ በእስልምና አምላክ ከጊዜ በኋላ የሚላበሰው ማንነትና ምንነት አለው ልክ እንደ ክርስትና ማለት ነው። ኦኬ አላህ በአላህ ባህሪ ውስጥ ነውነት ነው እንጂ ሆነነት የሚባል ባህሪ የለው። ቢንግ ነው እንጂ ቢካሚንግ የሚባል ባህሪ የለው። ቢንግ ማለት ካለመኖር ወደ መሆን የሚመጣበት ነገር የለውም። አላህ ፈጣሪ ነው፣ አላህ ንጉስ ነው፣ አላህ መሀሪ ነው፣ አላህ ተመልካች ነው እንጂ ሆነ የሚባል ነገር የለም። ፍጥረትን ስለፈጠረ አይደለም ፈጣሪ የተባለው። እሱ ሰው ጋር ነው ያለው። ኮዝ ኤንድ ኢፌክት የሚባለው በመንስኤና በውጤት ላይ እኔ ልክ ስወልድ አባት ሆናለሁ፣ ከመውለዴ በፊት አባት አልሆንም። ስለዚህ ልጄ ለእኔ ኮዝ ነው፣ ከዛ በኋላ አባትነቴ ደግሞ ኢፌክት ነው። ኮዝ ኤንድ ኢፌክት ላይ ስትመጣ ማለት ነው። አላህ ጋር ግን ስትመጣ አላህ ኮዝ እንጂ ኢፌክት አይደለም። አላህ ፈጣሪ ስለሆነ ነው የፈጠረው እንጂ ስለፈጠረ አይደለም ፈጣሪ የሆነው። አላህ አፍቃሪ ነው፣ ያለ ተፈቃሪ አፍቃሪ ነው። ፍጥረት ከመፈጠሩ በፊት ብቻውን በነበረበትም ሰዓት አፍቃሪ ነው። ስለዚህ የሚፈቀር ነገር የግድ ተፈቃሪ ያስፈልገዋል። አፍቃሪ ለመሆን ተፈቃሪ ለመሆን አያስፈልገውም። አላህ ተመልካች ነው፣ ፍጥረት ግን አልነበረም በዛን ሰዓት። የሚመለከት ነገር ያስፈልገዋል የሚባለው ለሰው ነው የሚሆነው። እኔ የማየው ነገር ከሌለ ማየት የሚባል ነገር ትርጉም የለውም። ያለ ብርሃን ማየት አልችልም። በጨለማ ውስጥ ያለው ነገር አልችልም። አላህ ግን በጨለማ ውስጥ ላይ ያያል። ስለዚህ ተመልከት፣ አላህ ለማየት ምን አያስፈልገውም? ብርሃን አያስፈልገውም። አላህ ለመስማት ሳውንድ አያስፈልገውም። ፍጥረታት ግን እንትን ናቸው። አሁን በልብ የማስበውን ነገር ይሰማዋል አለ ምን እንደማስብ ማለት ነው። አንተ ግን አትችልም። ለምን? ያለ ሳውንድ መስማት አትችልም። ከፍጡራን ጋር አናነጻጽረውም አላህም ማለት ነው። ስለዚህ አላህ አሁን ጥያቄ የሚነሳው የምጠይቃቸው ጥያቄ ምንድን ነው? አላህ ፍጥረት ያውቃል ወይስ አያውቅም ብለህ ጥያቄ ታቀርባል። ያውቃል ካሉ በቃ ፊሽካው ተነፋ ማለት ነው። እንደ ሰው አይደለም ማለት ነው። እኔ አዋቂ ለመባል ታዋቂ ነገር ያስፈልገኛል። ባቢሎንን ታውቀዋለህ ሲባል አዎ። መቼ ነው ያወቅኩት? ባቢሎን ኤግዚስት ከማድረጉ በፊት ባቢሎንን አውቀዋለሁ? አላውቀውም። ስለዚህ እኔ አዋቂ ለመባል ታዋቂ ነገር ያስፈልገኛል። አላህ ግን አዋቂ ለመባል ታዋቂ ነገር ሳይኖር ራሱ አዋቂ ነው። አንተ ከመፈጠር በፊት አንተን ያውቃል። ይሄ ነው በቃ የሚለየው ነገር ማለት ነው። የአላህ አዋቂነትና የሰው አዋቂነት እንደሚለያይ ሁሉ የአላህ እኔ ወደ መሆን ነው የምመጣው። ገበሬ የሚባለው እርሻ ሲኖረው ነው። ከእርሻው በፊት አልነበረም፣ ገበሬ ሆነ ነው የሚባለው። ዶክተር አብይ የኢትዮጵያ ምን ሆነ ጠቅላይ ሚኒስትር ሆነ ትላለህ? አልነበረም። ያልነበረበት ጊዜ አለ። ካልነበረበት ወደ መኖር ካልሆነበት ወደ መሆን ሲመጣ ቢካሚንግ ይባላል ማለት ነው። ቢንግ ነው ግን አላህ ነውነት እንጂ ሆነነት የሚባል ባህሪ የለውም ማለት ነው። ከዛ አንጻር ነው ወደ መሆን የመጣበት ነገር የለም። አንድ ነገር አታመጣም በቁርአን ውስጥ አላህ ፈጣሪ ሆነ የሚል ነገር አታነብም። አላህ ፈጣሪ ነው፣ አላህ አምላክ ነው፣ አላህ ንጉስ ነው፣ አላህ ማህሪ ነው፣ አላህ ይቅር ባይ ነው እንጂ ሆነ የሚባል ነገር የለም። ወደ መሆን የመጣበት ነገር የለም። ይመስላል። እኔም አንድ ነገር ልበለው እንጨርስና ከባቢሎን ጋር ትገባለህ። ችግር የለም። አይ በዚህ ጊዜ በኋላ የሚላበሰው ማንነት የለውም ማለት ነው። ልክ እንደ ክርስትና ምንነትም ራሱ እና እነሱ እኮ ወደ መሆን መጣ የሚሉት እንትኑን ነው፣ ወልድን ነው እንደዛ የሚሉት። ወልድን ነው ወልድ ነው እግዚአብሔር ወልድ የሚባለው ቃልም ስጋ ሆነ የሚለውን ነገር እነሱ የሚረዱት ካለመሆን ወደ መሆን ማለትም ሰው አልነበረም ሰውነት ጨመረ ማለት ነው። አዳደረገ ብሎ ነው የሚያምኑት። ያ ነገር ያው ወደ መሆን ወደ ቢንግ እና ቢካሚንግ ነው። ኢሚተብል ነው ብለን ነው አይለዋወጥም ብለን ነው የምናምነው። ትንቢተ ሚልክያስ 3:6 ላይም እንደዛ ነው። እኔ ያህዌ አልለወጥም ነው የሚለው። ኢየሱስ ደግሞ መለወጥና መለዋወጥ አለው። ዴቨሎፕ ያደርግ ነበር በቁመት በጥበብ በእውቀት በአምላክና በሰው ፊት ያድግ ነበር ይላል ሉቃስ 2:52 ላይ። ስለዚህ የሚያድግ ነገር የሚለዋወጥ ነገር ነው። እንደገና ደግሞ ማቴዎስ 19 ላይ ትራንስፊግሬሽን ነበረው፣ ፊቱ ተለወጠ ይላል። ፈጣሪ አይቀየርም አይለዋወጥም ማለት ነው። ለመሆን ወደ መሆን አይመጣም ፈጣሪ። ይህንን ነው እንትን የምንለው። ከዛ አንጻር ነው የክርስትናው ትምህርት ማለት ነው። ግን ክርስትና ውስጥ የማይሆኑ ነገሮች አሉ፣ ቻንስ የሌላቸው ነገሮች። አሁን ለምሳሌ የማይወለድ አምላክ አለ ታውቃለህ? ባቢሎን ክርስትና ውስጥ የማይወልድና የማይወለድ አምላክ አለ። በባህሪ ውስጥ መውለድም መወለድም የሚባል ባህሪ የሌለው አለ። ማን ነው? ባቢሎን መንፈስ ቅዱስ ነው። መውለድም መወለድም ባህሪ የለውም። አሁን መንፈስ ቅዱስ መውለድ ይችላል ወይስ አይችልም ብትል ጥያቄው ልክ አይደለም ብለው ነው የሚዘጉብህ። መውለድና መወለድ ይችላል ወይ መንፈስ ቅዱስ ብለህ ጠይቃቸው። በባህሪ ውስጥ መውለድም መወለድም የሚባልና ጥያቄው ልክ አይደለም ብለው ይመልሱልሃል። ስለዚህ አላህ አይወልድም አይወለድም መውለድና መወለድ የሚባል ነገር ባህሪ የለውም ስንላቸው ለምን እንደሚናደዱም አላውቅም። አንደኛ ነገር ማለት ነው። ሁለተኛ ነገር ደግሞ በአላህ ባህሪ ውስጥ
ማስሆን እንጂ መሆን የሚባል ባህሪ የለውም። መሆንና አለመሆን የማ ባህሪ ነው? መሆንና አለመሆን የሚባል ነገር የማ ባህሪ ውስጥ ነው የምትጫወተው? መሆንና አለመሆን ባቢሎን መሆንና አለመሆን የሚባለው ማጋር ነው ጥያቄ ያለው። ባቢሎን አስተማሪ መሆን ይችላል ወይስ አይችልም ብዬ ስል ይችላልና አይችልም ስል መሆንና አለመሆን ማጋር ያለው ፍጡር ጋር ነው ያለው። ፈጣሪ ጋር መሆን ሳይሆን ማስሆን ነው። ማስሆን ይችላል ወይስ አይችልም ነው ጥያቄው መሆን ያለበት። መሆን የሚባል በባህሪ ውስጥ ከሌለ እንትን ነው ሰርባን ፋላሲ ነው የሚሆነው። ማነው ፎልስ ዳይኮቶሚ ነው የሚሆነው። ሁለት ቀጠና ብቻ ነው፣ ሶስተኛ ቀጠና አለ። መሆን ይችላል ወይስ አይችልም አይባልም። አላህ ሰው መሆን ይችላል ወይስ አይችልም ብሎ አንድ ሰው ጥያቄ ቢጠይቅ ሲጀመር መሆንና አለመሆን የፈጣሪ ባህሪ ሳይሆን የፍጡር ባህሪ ነው። አላህ ሰው ማስሆን ይችላል ወይስ አይችልም ነው ተብሎ መጠየቅ ያለበት። ይችላል ነው መልሱ። ገልብጠ ደግሞ ጥያቄው ሲጠይቅ ደግሞ ፈጣሪ ሁሉን ቻይ አለመሆን ይችላል ወይስ አይችልም ብለህ ጥያቄውን ታቀርብላቸዋል። ስለመሆን ከሆነ የምናወራው አይችልም ቢሉ አሁንም ሁሉን ቻይ አይደለም። ፈጣሪ ሁሉን ቻይ አለመሆን ይችላል ወይስ አይችልም? አይችልም ካሉ ሁሉን ቻይ አይደለም ማለት ነው። ለምን ሁሉን ቻይ አለመሆን አይችልም ማለት ነው። ሁሉን ቻይ አለመሆን ይችላል ከተባለ ደግሞ አሁንም ሁሉን ቻይ አይደለም። ለምን ሁሉን የማይችል አለመሆን ራሱ ሁሉን ቻይ እንዳልሆነ ያሳያል ማለት ነው። አምላክ ሊሸከመው የማይችለውን ድንጋይ መፍጠር ይችላል ወይስ አይችልም ብለህ ትጠይቃቸው ይችላል ይላሉ። ስለዚህ ሊሸከመው የማይችል ድንጋይ አለ ማለት ነው። ስለዚህ ሁሉን ቻይ አይደለም ማለት ነው። አይ ሊሸከመው የማይችለውን ድንጋይ መፍጠር ይችላል ከተባለ ደግሞ ሊሸከመው የማይችል ድንጋይ አለ ማለት ነው። አሁንም በሁለቱም መልኩ አጣብቅኝ ውስጥ ነው። ይሄ ምን ይባላል? ፎልስ ዳይኮቶሚ ይባላል። ብላክ ኤንድ ዋይት ፋላሲ ይባላል። ጥያቄው ከመነሻውኑ ትክክል አይደለም ነው ብለን የምንለው። ስለዚህ መሆን የሚባል ባህሪ የፍጡር ባህሪ ነው። መሆን አለመሆን፣ ማስሆን ወይ አለማስሆን። አላህ አንተን ያስሆነ ወይም ያደረገ ሰው ነው። እንስሳ ማድረግ አንተን ይችላል ወይስ አይችልም ተብሎ ሲባል ማድረግ ይችላል ወይስ አይችልም። መደረግ ደግሞ የሱ ባህሪ አይደለም። መደረግ ከሆነ የፍጡር ባህሪ ነው። መደረግ እኔ አንተ መደረግ ውስጥ ነው ያለ ነው፣ መሆን ውስጥ ነው ያለ ነው። እሱ ደግሞ ማድረግና ማስሆን ውስጥ ነው ያለው። በጣም ልዩነት አለው ማለት ነው። እና አላህ የትኛውም ነገር አይመስለውም እሱን። ኦኬ ቅድም ወደ ሰውነት የመጣ ወልድ ነው አልከኝ አይደል? ሰው የሆነው ወልድ ነው። ከየትኛው ማለት ነው ሰው የሆነው? ከማርያም አይደለም። ከማን ነው ሳይሆን ማለት ማንነቱ ምን ነበረ ከዛ በፊት? ማንነቱማ ወልድ ነው። ማንነት ከመወለዱ በፊት አዎ አምላክ ሆኖ ግን እንደዛ ብለው ነው የሚያምኑት። ከመወለዱ በፊት ከአብ የተወለደ ነው። አሁን እሱም ራሱ ጥያቄ ያለው እምቅድመ ዓለም ይሄ ፕሪሲድ ምንድነው? ፕሪሲድ የሚባል አለ አይደል? ፕሪሲድ ማለት ሁለት አይነት ፕሪሲዶች አሉ። መቀዳደም ማለት ነው። ፕሪሲድ ማለት ሁለት አይነት፣ አንደኛ ክሮኖሎጂካል ኦርደር አለ፣ ኮንዲሽናል ኦርደር የሚባል ነገር አለ። አሁን ታይም እና ስፔስ ከፍጥረት በፊት አልነበሩም፣ ጊዜም ቦታም አልነበረም። ስለዚህ በክሮኖሎጂካል ወይም በጊዜ አብና ወልድ አይቀዳደሙ፣ ግን ኮንዲሽናሊ ይቀዳደማሉ። አብና ወልድ ማለት ምክንያቱም አንደኛው አስገኝ ነው፣ አብ አስገኝ ነው፣ ወልድ ግኝት ነው። ራሱ አብ ወላዲ ነው፣ ወልድ ተወላዲ ነው ብለው ስለሚያምኑ ማለት በኮዝ ኤንድ ኢፌክት ማለት ነው። እንደገና ደግሞ ጥያቄ ይፈጠራል። ወልድ ከአብ ሲወለድ በፈቃዱ ነው የተወለደው ወይስ ያለ ፈቃዱ ነው የተወለደው ተብሎ ጥያቄ ይነሳል። በፈቃዱ ነው የተወለደው ከተባለ ከወልድ በመወለድ ፈቃዱ በኮንዲሽን ላይ ደረጃ ይቀድማል ማለት ነው። ያለ ፈቃዱ ነው ደግሞ ከተባለ ተገዶ ነው። ስለዚህ ውስጥ ሰማዕቱ ምን አለ? በአብ ፈቃድ ነው የተወለደው አለ። ይሄ ራሱ ያጨቃጭቃል። ወደፊት ማነው ከዚህ በፊት ሲያጨቃጭቅ የነበረ ኮንሴፕት ነው ያለው ማለት ነው። እና በዚህ አይነት ነገሮች እንትን ይላሉ ማለት ነው። ከአብ ነው ወልድ ከአብ ሲገኝ አካሉ ብቻ አይደለም የተገኘው፣ ባህሪውም ነው የተገኘው። ከአምላክም አምላክም ነው ተገኘ ብለው የሚያምኑት አካል ዘም አካል ባህሪ ዘም ባህሪ ይላሉ። ከአካሉ አካል ተገኘ፣ ከባህሪው ደግሞ ባህሪው ተገኘ ይላሉ። አብን አህሎ አብ መስሎ እምቅድመ ዓለም ያለ አባት ያለ እናት ከአብ ተወለደ። አብን አህሎ አብ መስሎ አካል ዘም አካል ባህሪ ዘም ባህሪ ብሎ ነው የሚያምኑት። ከአካል አካልን ከባህሪ ባህሪ ወስዶ የሚል ትምህርት አላቸው ማለት ነው። ያ ራሱን ያጨቃጫቂ ነው። ከዛ የተገኘ ነገር ነው ብለው ያምናሉ። ከዛ ደግሞ ከድንግል ማርያም ደግሞ የተገኘ ፕሮሰስ ያደረገ ሙሉ ሰው አለ። ያ ሙሉ ሰው ደግሞ የሰው ምንነትም ማንነትም ያለው አለ። እሱ ደግሞ ከማንነቱ ጋር አንድ ሆነ ብለው ያምናሉ። ንስጥሮስ ሁለት ናቸው አለ። ሁለት ማንነቶች አሉ። የሰው ማንነትም አለው፣ የአምላክም ማንነት አለው። ሁለት ናቸው። ኢየሱስ ሁለት ነው ብሎ ማስተማር ጀመረ። ከዛ በኋላ ሃይፖስታቲስ ዩኒየን አሉ።
ከሁለት አካል አንድ አካል ነው ያለው፣ ወይም ደግሞ ከሁለት ማንነት አንድ ማንነት ነው ኢየሱስ አሉ። ተመልሰው ደግሞ በባህሪ ደግሞ ተለያዩ። ምንነት ላይ ልዩነት አላቸው ወይስ አይ በአንድ ማንነት ላይ ሁለት ምንነት አለ፣ በአንድ አካል ውስጥ ሁለት ባህሪ አለ፣ ምንታዌ የሚባል ትምህርት መጣ። ከዛ ደግሞ እነዛኛዎች ደግሞ አይ ተዋህዶ ነው፣ ምንታዌ ሳይሆን ሚያፊዚስ ነው፣ ዲያፊዚስ ነው፣ ሞኖፊዚስ ነው የሚል ጭቅጭቅ መጣ ማለት ነው 451 ላይ። ከዛ አንጻር ነው እንትን የሚሉት። ከዛ በኋላ ደግሞ ጥያቄ እንደገና አሁንም ይመጣል። ድንግል ማርያም ማህፀን ውስጥ ፕሮሰስ አድርጎ የመጣው ሰው ለአብ ምኑ ነው ብለህ ጥያቄ ታቀርብላቸዋለህ። ልጁ ካሉ የምን ልጅ ነው? የባህሪ ልጅ ነው ወይስ የጸጋ ልጅ ነው ብለን ጥያቄ እናቀርባለን። የጸጋ ልጅ ከተባለ አብ ሁለት ልጅ አለው። እምቅድመ ዓለም የወለደው የባህሪ ልጅ አለው፣ ከማርያም የተወለደው ደግሞ የጸጋ ልጅ አለው። ሁለት ልጆች አሉት። አይ የባህሪ ልጅ ነው ካሉ ደግሞ ያ ከማርያም የተገኘው ፍጡር ለአብ የባህሪ ልጅ መሆን አይችልም። ለምን? ከአብ አልተገኘማ። ከፈጣሪ ፍጡር አይገኝም። እንደነሱ ትምህርት ማለት ነው፣ ኦንቶሎጂካሊ ማለት ነው። ማርያም የወለደችው ደግሞ አምላክ ለማርያም የጸጋ ልጇ ነው ወይስ የባህሪ ልጇ ነው ብለህ ጠይቃቸው። የጸጋ ልጇ ካሉ ማርያም ሁለት ልጅ አላት። አንደኛ ከአብራኳ የተገኘ የባህሪ ልጅ አላት፣ ሁለተኛ ደግሞ የአብ ልጅ የወለደችው አለ፣ ሁለት ልጆች አሏት ማለት ነው። ወደ ንስጥሮስ ትምህርት ይመጣል። አይ የባህሪ ልጇ ነው ከተባለ ደግሞ ከማርያም ተገኝቷል ወይ አምላክነት ወይም መለኮት ከማርያም ተገኝቷል። እንደዚህ አይነት ጭቅጭቆች በጣም ሰፊ ያለው የኢንካርኔሽን ትምህርት ወይም ደግሞ ተሰጎት የሚባለው ትምህርት፣ ሚስጥረ ስጋዊ የሚባለው ትምህርት ወይም ደግሞ የክራይስቶሎጂ ነገረ ክርስቶስ የሚባለው ትምህርት በጣም ሰፊ የሆነ ጭቅጭቅ ያለበት ትምህርት ነው። ይህን ይመስላል። አመሰግናለሁ። ስለዚህ ስጠቀልለው የፈለገውን መሆን ይችላል እየተባለ ያለው አብ ሳይሆን ወልድ ነው ማለት ነው ባጭሩ። እንደዛ ሊመጣ ይችላል። የውስጠ ሰማቱ እንደዛ ነው የሚለው። አብ ሊመጣ አይችልም ነው የሚለው። እንዴ በፍጥረት ውስጥ በአጭር ቁመት በጠባብ ደረስ ውስጥ እንዴት ሊወሰን ይችላል? ያ የአብ የሚባለው አይወሰንም። እንደዛ በባህሪ ውስጥ መወሰን የለበትም ይላል። እሱን ነው ስሙን ቀየሩት አብ አሉት እንጂ እሱን ነው አላህ ምንለው እኛ። ገፈለኛው ግን እንትን ማለት ይችላል። በባህሪ ውስጥ መወለድ የሚባል ነገር ስላለው መቶ የተወለደውም እሱ ነው፣ በአጭር ቁመት በጠባብ ደረት የተወሰነው ይሄኛው ማለት ነው። ሁለተኛው ሲላክ ማለት ነው። የፈለገውን መሆን ከቻለ ወልድ ሰው አለመሆን ይችላል። አሁን እሱ ነው እኮ የምልህ እኮ መሆን አለመሆን ይችላል ብለው ነው የሚያምኑት እነሱ። መሆንም አለመሆንም ይችላል። መሆንና አለመሆን የሚባል ባህሪ አለው ነው የምልህ። መሆንና አለመሆን ደግሞ ለፍጡር ነው የሚሰራው ነው። እኛ ደግሞ ፖይንታችን ፈጣሪ ጋር ማስሆን እንጂ መሆን የሚባል ባህሪ የለም ነው የኛ ቴዎሎጂ። እንደዛ ነው ጠንከር ያለው። ለዛ ነው በቃ ከፍጥረት ውጪ ነው ፈጣሪ። ከፍጥረቱ ጋር ኮንታክት አለው በሲፋው እሱ ከአርሽ በላይ ነው ያለው፣ ከፍጥረት በላይ ነው ያለው። እንደዛ ብለን ነው የምናምነው በዛቱ ማለት ነው። ወይም ደግሞ በምንነት ይሄ ነው። አለመሆን ችሎታ ነው እንዴ ታዲያ ኡስታዝ? አለመሆን ችሎታ ነው። መሆንና አለመሆን በለነሱ ነው ጥያቄ ሲጠይቁ መሆን ይችላል ወይስ አይችልም ብለው ይላሉ። ራሱ ማለት ችሎታም ሊሆን ይችላል፣ አለመሆንም መሆን ትችላለህ። አንተ አሁን ለምሳሌ ዶክተሬት አጥናና ዶክተር ሁን ብትባል ዶክተር መሆን አልፈልግም ብለህ ብትል መሆን እየቻልክ አለመሆን ትችላለህ ማለት በአንጻራዊ ደረጃ። ግን መሆን የሚባለውና አለመሆን የሚባለውን ከቢንግ አንጻር ከሆነ ካየው አይቻልም። ከቢንግ አንጻር ምክንያቱም ፈልገህ አይደለም የምትሆነው። ሰው መሆን ትችላለህ ወይስ አትችልም አንተ ብትባል ሰው ስሆንም ምርጫው አልተሰጠኝም። ለኔ የመሆንም ያለመሆንም ቻንስ የለኝም። እኔ ጥንዚዛ ወይም ድመት ምናምን ነገር መሆን አልችልም። እኔ ሰው አለመሆንም አልችልም። ራሱ ውስንነት አለብኝ ማለት ነው። ፈልጌ አይደለም የመጣሁት ማለት ነው። የኮዛል ዲተርሚኒዝም የሚባል ውስጥ ነው የምካተተው። ኢየሱስ ከፈለገ ሰውም አለመሆን ይችላል ማለት ነው። አሁን በእነሱ ትምህርት ሊሆን ይችላል፣ ግን እንደ ባይብል ከሄድክ ግን እንደዛ አይደለም ራሱ ማለት ነው። አንደኛ የተፈጠረ ነገር ነው። የተፈጠረ ነገር ምርጫ የለውም። ፈልጎ አይደለም እንትን ያለው ማለት ነው። ተመርጦ ነው። የመረጥኩት ነው የሚለው እኮ መርጦታል ነው የሚለው። ደግፌ ያዝኩት ባሪያዬ ነፍሴ የተሰጀበት ምርጤ ነው የሚለው መርጦታል። እሱ መርጦት ኢሳይያስ 42:1 ላይ ብዙ ቦታ ላይ እንደተመረጠ ይናገራል። ተመረጠ መባሉ ራሱ እኮ በጣም እኮ ፊሽካው የተነፋ ነገር ነው። የመረጥኩት ልጄ ይላል ማርቆስ 9 ላይ። ሐዋርያ ሥራ ላይ ምዕራፍ 10 ላይ በሕዝቡ ፊት ይፈርድ ዘንድ የተመረጠ ይላል። ተመርጧል። በምርጫ ነው እንትን የሆነው። ከሕዝብ መካከል ነው የመረጠው። ኡስታዝ በጣም ከልብ አመሰግናለሁ። ምንም አይደለም።
ቁጭ በል አትነሳ።